ቢስሚላሂርራህማኒርራሂም አልሐምዱሊላሂ ረቢል ዓለሚን። ከዚህ ቀደም ያው እንደ ሰይድና ዑመር እንደተናገርኩ እዛ ስናገር ላይ ከዛ ቤተሰብ ከዛ ወተት ሻጭ ከሆነ ቤተሰብ ከነ ዓሲምና ከባለቤቱ ያንደነ ዑመር ብን አብዱልዓዚዝን የመሰለ ያው ትልቅ መሪ የወጣበት የሰይድና ዑመር ቤተሰብ ነው እና ከዛ እንግዲህ ዛሬ እንደው አንዱ የሰይድና ዑመር ብን አብዱልዓዚዝን እንደው ታሪክ ባጭሩ ብናይ ሰይድና ዑመር ብን አብዱልዓዚዝ ያው ከትልቅ ቤተሰብ ከትልቅ ሀብታም ቤተሰብ እንደዚሁም ደግሞ በብዛት ያው በእስልምና በብዙ ከመሩት ቤተሰቦች ከነ መርዋን ከሚባሉ ረዲየላሁ ዐንሁም እና ከነዚህ ቤተሰብ መካከል አንዱ ነው። እንደዚሁም ደግሞ የሰይድና ዑመር ደግሞ ያው በእናቱ በኩል ደግሞ ሰይድና ዑመር ያው ጀዱ ማለት ነው፣ ቅድመ አያቱ ናቸው እና የዚህ ቤተሰብ አካል ነው ሰይድና ዑመር ብን አብዱልዓዚዝ። ሰይድና ዑመር ብን አብዱልዓዚዝ በጣም በፍትሃዊነቱና ፍትህ ምድር ላይ ከአላህ ጋር ምድርን ላይ ያሰፈነ በመሆኑ እንደነ ሱፊያን ሰውሪ የመሰሉ ታላላቅ ዓሊሞች እንደ ቁርአን ሙፈሲር እንደነ ኢብኑ ከሲር የመሳሰሉ እንዲሁም ሌሎችም አምስተኛው ኸሊፋ ነው እስከሚል ደረጃ ላይ የደረሱለት ነው። ማለትም ከነ ሰይድና ዑመር ከነ ሰይድና ዓሊ ከነ ሰይድና ዑስማን በመቀጠል እስከዛ ደረጃ ሰጥተውታል። ያ ግን እንዳለ የዑለማዎች ራእይና እንትን እንዳለ ሆኖ ግን ሰይድና ዑመር ስለሱ አንዳንድ ነገር ባጭሩ ለመግለጽ አንድ ወቅት ላይ እሱ አሚረል ሙእሚኒን እያለ እንደ አላህን የሚፈራ ሰው ወደ እሱ ዘንድ መጣ እና ያ አላህ የሚፈራ ሰው ጋር በመጣበት ጊዜ ሰይድና ዑመር ምን ይለዋል? እኔ ይሄ አሚርነቴ ያው ይከብደኛል፣ ጨንቆኛል፣ ከብዶኛል፣ ፍትህ ባለም አላደርግም በሚል አላህ ዘንድ ምን ቀርባለሁ ብዬ እጨነቃለሁና የኔን ሁኔታ እንዴት አየህልኝ? የኔን ሁኔታ ጊዜውን እኔ አሁን እየመራሁ ባለሁበት እንደው ስለዛ የምትሰጠኝ ምክር፣ ሀሳብ፣ ነሲሓ እንደው ምን ይኖራል ብሎ እነዚህ ለአላህ ለሚፈራው ሰው ይጠይቀዋል። በኋላ ምን ይለዋል? ያ አሚረል ሙእሚኒን አለው፣ አንተ ዑመር ሆይ አለው፣ ለመሆኑ ዲርሃምና ዲናርን ትወዳለህ ወይ ብሎ ጠየቀው። ማለት ወርቅና ብርን እንደማለት በጊዜ የሚጠቀሙበት እንትን ነው ሲለው ጊዜ ምን አለ ሰይድና ዑመር? አይ ሁለቱን ምን ያልወደም አለው። ሁለቱን ምን ያልወደም ቀልቤ ላይ እኔ እነዚህ ውዴታዎች የለኝም አለው። ሲለው ምን አለ? እንግዳው አለው ይሄ ከሆነ አላህ ይረዳሃል እና ባለህበት ላይ ጠንክር አለው። እዚህ ብለዋለው እና ሰይድና ዑመር ይሄ ሰይድና ዑመር አብዱልዓዚዝ አንድ ወቅት ላይ ፋጢማ ትባላለች ያው ባለቤቱ በጣም ፋጢማ ዙሪያዋን ዘሯን በሙሉ መሪዎች በሆኑ ቤተሰቦች መካከል ያለች የሀብታም በሀብትም ላይ ያሉ የተደረጁ የሆኑ ቤተሰብ ልጅ ነች። እነ መርዋን ቤተሰብ ነች። እነ ሰይድና መርዋን ቤተሰብ ነች። አባቷም ያው መሪ የነበረ ነው። እንደገና ወንድሞቿ መሪዎች የነበሩ ናቸው። እንዲሁም መጨረሻም ደግሞ ያው ባሏም ደግሞ ዑመር አብዱልዓዚዝም ያው መሪ የሆነ ነው እና ያው ሰፊ የሆነ ታሪክ ያለው ቤተሰብ ነው በእስልምና ውስጥ ላይ እና እሷ ቤተሰቦቿ ለዑመር ብን አብዱልዓዚዝ ሊድሯት ፈለጉ። እሷም ደግሞ ፈቃደኛ ሆነች። በኋላ ሰይድና ዑመር እሱን ሲጠይቁት አንድ ሸርጥ አቀረበ። አንድ ክራይቴሪያ ማለት ነው፣ አንድ ግዴታው ነገር አቀረበ ሰይድና ዑመር። እኔን የምታገባ ከሆነ የምታገቢኝ ከሆነ ይሄን ያለሽን ሀብትሽን ወርቅሽንም ምንሽንም የሙስሊሞች ግምጃ ቤት ሰተሽ ካልሆነ እንጂ እኔ ጋ እንዲሁ ባለሽበት ሁኔታ
ለትዳር ለመቀበል ዝግጁ አይደለሁም ማለት። ያው ብዙ እንግዲህ ሹብሃትም ምንም የሌለው የነበረ ሀብትም ስለሆነ ያው ብዙ የጠራ ንጹህ ያለ ሀብት ነው ብሎ ስለሚያምን ሰይድና ዑመር እና ይሄን የምታረግ ከሆነ ብሎ ይህን ሸርጥ ሲያስቀምጥ እሷም ይህን ተቀበለች። እሷም በቃ እኔ ዑመርን እሱን ማግባትን እመርጣለሁ ሀብቴንም በሙሉ በቃ ወደ ሙስሊሙ ግምጃ ቤት እዛ ሰጣለሁ ብላ ያው ለፊ ሰቢልላህ ማለት ነው። በዛ ሰጣ ነው እሱ ጋር የተጋባችው እና እሷም እንደሱ ያው የወረሰችው የእሱን ባህሪ ድህነቱን፣ ችግሩን፣ ዒባዳውን፣ ተቅዋውንም በጣም የእሱን የተጋራችው የነበረች ባለቤቱ ነበረች። እና አንድ ወቅት ላይ ወደ መኝታ ቤቱ ወደ ክፍሉ ስትገባ ሰይድና ዑመር ብን አብዱልዓዚዝ እጁን ጉንጩ ላይ አድርጎ መስገጃ ቦታ ላይ ሲያለቅስ ታገኘዋለች። ያለቅሳል እና እንባው በእጁ ላይ ይፈሳል፣ በክንዱ ላይ ይፈሳል እንባው ሰይድና ዑመር አብዱልዓዚዝ። በኋላ ያ አሚር አልሙእሚኒን ማለከ ምን ሆነህ ነው የምታለቅሰው ብላ ጠይቀዋለች። በኋላ ምን አላት ሰይድና ዑመር እኔም ማለቅሰው አለ እኔም ማለቅሰው የኔ ነፍስ እያሳዘናኝ ነው ማለቅሰው አለ። በእኔ ስር ላይ ብዙ በሽተኞች የሆኑ ብዙ ድሆች የሆኑ ብዙም የተለያየ የማህበረሰብ አካል ስላለ እነዚህ ነገ ሐቅህን ሳልወጣላችሁ ቀርቼ ነገ አላህ ፊት ላይ ቀርበው ነገ የውመል ቂያማ እንደ የጠየቁኝ ጊዜ ላይ የዛን ጊዜ ነፍስያን አዝኜላት ነው እና ለዚህ ነው ማለቅሰው ብሎ አላት። እና ይሄ ነበር የሰይድና ዑመር አብዱልዓዚዝ ሀያቱ። አንድ ወቅት ላይ ወደ መስጊድ ላይ የጁምዓ ሶላት ነው እና ዘግይቶ ይገባል። መስጊድ ላይ ዘግይቶ ይገባል ሰይድና ዑመር። ሲገባ በኋላ እዚያ ያሉት ምን ይሉታል? ያ አሚር አልሙእሚኒን ተከታዮቹ መስጊድ ያሉ ሰዎች ያ አሚር አልሙእሚኒን ሆይ ምን ነው ዘገየህ አሉት። ሲል ጊዜ ምን አለ? አይ እኔ ዘገየሁት ልብሴን አጥቤ እስከሚደርቅልኝ እየጠበቅኩ ነበረ። ያለብኩ ልብስ ለብሼ እሷ እስከምትደርቅልኝ ድረስ ነበረ። እንግዲህ አንድ ልብስ ነው ያለው። እሷን ደግሞ ራሷ አጥቦ እሷን አድርቆ ቤቱ ላይ ካደረቀ በኋላ ነበረ ወደ ውጭ የሚወጣው። ፋጢማ ባለቤቱም አንድ ወቅት ላይ ቤቱ ላይ ወንድሟ መጣና ሲያየው ሰይድና ዑመር ልብሱ ጉስቁል ብሎ ያየዋል እና ለእህቱ ምን ይላታል? ምን ነው ልብሱን ለምን አታጥቡለት ወይም ለምን አቀይሩለትም ይላታል። ይህን እንዳላት ይህን ምክር መክሮ ይወጣል። ሌላ ጊዜ ሲመለስ ደግሞ በእንደዛው ሁኔታ ደግሞ በዛው ሐል በዛው ባህሪ ያገኘዋል እና በኋላ አሁንም ለእህቱ ይጠይቃታል። ምን አለች እሷ? ይኸው ልብስ ነው ያለችው፣ ይህን ልብስ እና እሷን ልብስ አጥበን እሷን በቀየሪያ ስለሌለው ነው ብላለች። እንግዲህ እሱ የሙስሊሞች መሪ የሆነ አሚረ ሙእሚኒን የሆነ ይህን የመሰለ እንግዲህ ዙህድ የነበረው የአላህ ባሪያ ነበር ሰይድና ዑመር። እና አንድ ወቅት ላይ ሰይድና ዑመር ብን አብዱልዓዚዝ ልጆቹ ሊሞት ሲል ላይ እና ወስያ ለምን ለልጆቹ ወስያ ለምን አተውላቸውም ብለው ጠየቁት። ሀብት ለምን አተውላቸውም? አንተ ብዙ ያው ማዘዝን ብትችል ብዙ ነገር ያለ ሀብትን ያለውና ለምን አንተ አታደርግላቸውም ልጆችን አለችው። በኋላ ምን አላቸው? እኔ ልጆችን አላህ እንዲፈሩ ነው፣ እኔ አላህን ፈሪ የሆኑ የአላህ ሷሊሆች እንዲሆኑ ነው መሆን ያለባቸው የማምነው አለ። እኔ ምክንያቱም አለ ልጆቼ ከሁለት አንድ ነው የሚሆኑት አለ፣ ወይም ሷሊሆች ነው የሚሆኑት ወይንም ወንጀለኛ ነው የሚሆኑት ልጆቼ አለ። ስለዚህ ሷሊህ ደግሞ እንዲሆኑ ደግሞ አላህ ይበቃቸዋል። አላህን የያዙ እንደሆነ በአላህ የተመኩ እንደሆነ በአላህ የተደገፉ እንደሆነ አላህ ይበቃቸዋል እና ለሁሉም ነገር የሚበቃቸው ስለሆነ ይሄ ይበቃቸዋል አላህ አለ። ወላኪን ግን ልጆቼ ግን ወንጀለኞች ከሆኑ እኔ ደግሞ ሀብት ደግሞ አውርሼ ለልጆቼ
ለልጆቼ በሚሰሩት ወንጀል እኔ የውመል ቂያማ የወንጀል ተካፋይ መሆን ግን እኔ አልፈልግም ማለት እኔ ሀብትን አውርሼ ነገ የውመል ቂያማ በእነሱ በሰሩት ወንጀል እኔ የወንጀላቸው ተካፋይ መሆን አልፈልግም። ስለዚህ እኔ ልጆችን አላህን ተወክለው በአላህ ላይ ኢዕቲማድ ኑሯቸው ሐላል ስራቸውን እየሰሩ በእንደዚህ ሆኖ አላህ ጋር እንዲገናኙ ነው የምፈልገው አላቸው። በኋላ ልጆቹን በመጨረሻ ልጆቹን ጠራና ልጆች ሆይ አላቸው አላህን ፍሩ፣ የአላህን መንገድ ያዙ፣ መመኪያችሁም መጠጊያችሁም አላህን አድርጉ ብሎ ወሲያውን ወመን የተወከለ አላህ ፈሁወ ሐስቡሁ አላህን እኮ የተጠጋን የሆነ እንደሆነ በአላህ መመኪያችን ከሆነ በአላህ የምንወከል ከሆነ አላህ ስብሓነሁ ወተዓላ ለሁሉም የሚበቃን የሆነ ጌታ ነው። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? ለው ተተወከሉነ ዐለላሂ ሐቀ ተወኩሊሂ ለረዘቀኩም ከማ የርዙቁ ጠይር ይላሉ ረሱል ላ ሰለም ይላሉ። እናንተ እኮ ሰዎች ሆይ አሉ በአላህ ላይ እውነተኛ ተወኩል በአላህ ላይ እውነተኛ መደገፍ መመካት እኮ ቢኖራችሁ ልክ ወፍ ወይም አንድ እርግብ ከአንድ ቦታዋ ከጎጆዋ ሂዳ ስትሄድ ስትበር ርዝቅ ፍለጋ እዛ ቦታ ላይ የሄደችበት ቦታ ላይ ሆዷ ሞልታ ትመለሳለች። ልክ እንደዚህ አላህ እናንተንም በአላህ ብትመኩ እንደዚህ አይነት ባብና የዚህ አይነትን በርን አላህ ይከፍትላችሁ ነበር አሉ። ምክንያቱም ወፏ ከጎጆዋ ስትሄድ እዛ ቦታ ላይ እዚህ ቦታ አለኝ ይሄ አለኝ ብላ የምትል የለም። ግን በሄደችበት ቦታ ሆዷ ሞልታ ወደ ጎጆዋ ትመለሳለች። እና ለው ተተወከሉነ ዐለላሂ ሐቀ ተወኩሊሂ እውነት በአላህ ላይ መወከል መደገፍ መጠጋት ቢኖራችሁ ልክ አላህ ስብሓነሁ ወተዓላ ወፏ እንደሚረዝቀው እናንተ የሚረዝቃችሁ ነበር አሉ። ይሄ ማለት የተቅዋ ደረጃ ነው፣ ትልቅ ደረጃ ነው። ከመሆኑም ጋር ያው አስባቡ ስበብ ማድረሱ ስበብ ሰርቶ መስራቱ የሚወደድም የሚፈለግም የሆነ ነገር ነው። ከመሆኑም ጋር ግን ይሄኛውም የርዝቅ ባል ማለት ነው፣ የርዝቅ በር ማለት ነው አለ ማለት ነው ነቢ ሰለላሁ ዐለይሂ ወሰለም ለማመላከት የፈለጉት። እና በኋላ እነዚህ የሰይድና ዑመር ብን አብዱልዓዚዝ ልጆች እሱ ወደ አኼራ ከሄደ በኋላ በርትተው ጠንካሮች ነበሩ፣ አላህን ፈሪዎች ነበሩ። ከዛም በፊ ሰቢልላህ በሚደረገው ዘመቻዎች ላይ እስከ 80 የሚያክል ፈረሶችን ያዋጡ ነበር ይባላል። እስከ 80 የሚያክል ፈረሶችን የማዋጣት ደረጃን የያዙ ሀብታምም አላህን ፈሪዎችም ሆነው ነው ሰይድና ዑመር እንግዲህ ልጆች በዚህ አይነት ተርቢያ በዚህ አይነት ሁኔታ ነው ልጆችን ያሳደገው። በዚህ አይነት ሁኔታ ነው ልጆችን ኮትኩቶ ያበቃው ማለት ነው። እና ይህን ይላል ሰይድና ዑመር። አንድ ወቅትም በዑመር ብን አብዱልዓዚዝ ጊዜ በዑመር አብዱልዓዚዝ ጊዜ አንድ የሀገር አንድ አካባቢ አስተዳዳሪዎች ወደሱ መጡ እና ይመጡና ምን ይሉታል? እኛ አካባቢያችንን ያንን ሀገር በአጥር ልናጥረው ፈለግን፣ በግንብ አጥር ከሌባም ከሽፍታም እና ደግሞ ያው እንግዲህ ከሌሎች ከጠላቶች መጠበቂያ የሚሆን እንደዛ ግንብ ልናደርገው ፈለግን እና ደግሞ ልናጸዳው ፈለግን አሉት። በኋላ ምን አላቸው እሱ? እናንተ በግንብ ከምገነቡት አገሩን ባይሆን እናንተ ማጽዳት ያለባችሁ በፍትህ አገሪቱን በፍትህ አጽዷት አላቸው። ፍትህ ከሰፈነ ትክክለኛ ከሰፈነ ፍትህ ካለ እዛ ሀገር ላይ ይሄ ሌላ ችግሮች ነገር አይኖርም ማለት ነው ሰይድና ዑመር። እና የምትሰጉት ነገሮችን ያንን ስጋታችሁን በግንብ አጥራችሁ ጠላትን እንቋቋማለን ብላችሁ ከምትሉ በፍትህ ሀገራችሁን በፍትህ አበልጽጓት፣ ሀገራችሁን ፍትህ ላይ አስፍኗት። ያኔ ሀገራችሁን ትጠብቃላችሁ፣ ሀገራችሁን ታጸዳላችሁ ብሎ አላቸው ሰይድና ዑመር። እና ዑመር ብን አብዱልዓዚዝ አሟሟቱስ ምን ይመስል ነበረ ነው? አላህ ይዘንለትና አልጋ ላይ ያው ታሞ እንደተኛ በመርዝ ነው የሞተው። አላህ ስብሓነሁ ወተዓላ አሳወቀው። መጨረሻ ላይ ማን መርዝ እንዳደረገበት አወቀና ያንን መርዝ ያጠጣው ማን ነው? ኻዲሙ ነው።
ሰራተኛው ነው አገልጋዩ ነበርና አገልጋዩን ጠራው፣ ለብቻው ጠራና ምን ነው ምን ያደረኩህና ነው በመርዝ ያጠጣኸኝ አለው። እና ሲለው ጊዜ ምን አለ? አዎ አሚረ ሙእሚኒን፣ አዎ እኔ ነኝ መርዛ፣ እኔ ነኝ ያበላሁ አለው፣ እኔ ያጠጣሁ። እና ምንድነው ጠላቶች ማለት መቼም ሁልጊዜ ሷል የሆነ ሰው ፍትሃ የሆነ ሰው ወዳጅ እንዳለ ሁሉ ጠላትም አለው። እንግዲህ ያለው ነገር ነው፣ የታወቀ ነው። ለሰይድና ዑመር አብዱልዓዚዝም ያው ወዳጅ እንዳለ ጠላትም ነበሩት። ምክንያቱም በፍትህ ሰዎችን በሚፈርድበት ጊዜ ፍትህ የተፈረደባቸው ሰዎች በፍትህ ያሉት የተበደሉት ሰዎች እሱን እንደሚደግፍ ሁሉ በዳዮቹ ደግሞ እንደማይወዱት ደግሞ የታወቀ ነገር ነውና በዚህ ምክንያት ያው እኔ መርዝ አጠጣው ብለውኝ ነው እና ያጠጣው እና ደግሞ ነፃ እናረጋለን ብለውን 1000 ደግሞ ዲናር እንከፍልሃለን ብለውኝ ነው አለ። ሲል ጊዜ በልሽ ያንን የሰጡን ገንዘብ አምጣለው፣ ያንን ዲናር የሰጡን ገንዘብ አምጣለው። ያ የሱ ሰራተኛ ሄደና ያን የተሰጠውን ኻዲሙ ያን የተሰጠውን 1000 ዲናር ለዑመር ብን አብዱልዓዚዝ ሰጠው። ዑመር አብዱልዓዚዝ ያንን ብር ተቀበለና ያንን ብር ወደ ግምጃ ቤት ወደ ሙስሊሞች ቤተልማል ወደ ግምጃ ቤት ወደዛ ላከው። እዛ እንዲገባ አደረገና ስማ አለው ለኻዲሙ፣ በል እንግዲህ እኔ አፉ ብያለሁ፣ በላውን ሂድ፣ እኔ እንደገደሉኝ አንተንም እንዳይገድሉ አፉ ብያለሁ ሂድ ብሎ ሸኘው። እንግዲህ ተመልከቱ፣ ገዳዩን የሆነው ሰው ሸኝቶ እሱ ሞተ። ሱብሃንአላህ። እንግዲህ ይህን የመሰለ ደግሞ እንግዲህ ይቅርታ ባይነቱ ይህን ይመስላል የሰይድና ዑመር። በአንድም ንግግሩ ላይ ሲናገር ትልቅነት ብሎ ማለት ይላል ማድረግ እየቻለ ማለት ነው። በቃ ማድረግ እየቻለ ያንን ነገር ነፍስያው ማለት ነው። ልክ እንደዚሁ ማለት ነው። አሁን እሱ እዛ ሰውየውን መግደል ይችላል፣ ለማሳሰር ይችላል፣ ማሰር ይችላል፣ ብዙ ማድረግ ስለሚችል ያንን ነገር አላህ ብሎ አፉም የሚል የሆነ ሰው ነው ይላልና እንግዲህ ሰይድና ዑመር ብን አብዱልዓዚዝ ያው እንግዲህ የመሰለ እንኳን ሌላው አይደለም ገዳዩንም ሸኝቶ እሱም ደግሞ ያው በዚህ ሁኔታ ላይ አላህ ዘንድ የተገናኘ ባሪያ ነው። አላህ ባሪያ ነው። አላህ ይጀን። እንግዲህ የመጨረሻው ላይ እንግዲህ አንድ ወቅት ላይ በሱ ዘመን ላይ የቆየው በአሚርነት በመግዛት ላይ የቆየው ከ2 ዓመት እስከ 5 ወር ድረስ ነው ይባላል። ሪዋየት ላይ እንትን ቢኖርም 2 ዓመት እስከ 5 ወር ድረስ ነው የሚልም አቅዋሎች አሉ። እና በዚህ በቆየበት ላይ ተኩላና በግ አብሮ ይውሉ ነበር ይባላል። ተኩላና በግ አብሮ ይውሉ ነበር። እንግዲህ ተኩላ በግን የማይበላበት ነበርና ይሄ ፍየል ጠባቂው በገጠር ላይ ያለ ፍየል ጠባቂው ተኩላው በጓን ሲበላና በኋላ በጣም አድርጎ እያለቀሰ እያዘነ ሲያለቅስ እየጮህ ሲያለቅስ የአካባቢው ሰው ምን ሆነህ ነው ብለው አሚር ሙእሚኒን ወደ አኼራ ሄደ አለ። እውነትም ሲታወቅ በዛ ወቅት ላይ አሚር ሙእሚኒን ዑመር አብዱልዓዚዝም ወደ አኼራ መሄዱ ተረጋገጠ። እንግዲህ እነዚህን የመሰለ እንግዲህ አሚሮች ናቸው ያለፉት። ይህን የመሳሰሉ የሙስሊም መሪዎች ናቸው ያለፉት። እንግዲህ እኛ አሁን ባለንበት ኃላፊነት ምን ያህሉን ተወጥተናል ነው? ምን ያህሎች ነን እኛ ያለ ነው? እንግዲህ አሁን ይሄ ነገር እንደው እስኪ እኛ ከዚህ ትምህርት ብንወስድ በሚል ነው። አው ኢንሻአላህ በእያንዳንዳችን በስራችን ባሉት ሰራተኞች ሆነ በስራችን ባሉት ህዝቦች ሆነ በስራችን ባሉት ቤተሰቦችም ሆነ አላህ ይዳን ሁሉም ነገር ላይ ፍትሃዊ ለመሆን መጣር ይኖርብናል። እንዲሁም ይሄ ለወንዶች ብቻም አይደለም፣ እንደዚሁም በስራችን ባሉትም በእህቶችም ዘንድም በእናቶች ዘንድም በሰዎቻችን ባሉትም በልጆቻችን ይሁንም በኻዲሞቻችን በሰራተኞቻችን በምኖቻችን ይሁንም ይህን ፍትህ ማስፈን ይኖርብናል። እንደው ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? እንደው ኻዲሞቻችሁን ይላሉ ብችሉ አብራችኋቸው ብሎ ነው የሚሉት። ባችሁን እንኳን ከምትበሉት
እነሱንም አካፍሏቸው ስለሚሉ እስኪ ምን ያህሎች ነን እኛ አብረን እንግዲህ ይሄ ነው እንግዲህ አብረን ከኛ ስር ካሉ ሰዎች ጋር አብረን እንበላለን ወይ አብረን እንጠጣለን ወይ አብረን እናካፍላቸዋለን ወይ እሺ ደግሞ ፍትሃዊ እንሆናለን ወይ እንደ ህዝብም እንደ ሀገርም እንደ ጀማዓም እንደ ግለሰብም እንደ ቤተሰብም ሁሉም ዘንድ ላይ ኢንሻአላህ ሐቆችን ለመወጣት እንጠር وكلكم راء وكلكم مسؤول عن رعيته يا رسول الله صلى الله عليه وسلم وكلكم راء وكلكم مسؤول عن رعيته يا رسول الله صلى الله عليه وسلم ሁላችሁም ከእናንተ ስር ባሉት ሁሉ ተጠያቂዎች ናችሁ ስለሚሉን ኢንሻአላህ እንግዲህ አላህ ይርዳን እና ሐቁን የምንወጣ አላህ ያድርገን። ይህን ይመስላሉ እንግዲህ የሙስሊም የእስልምና መሪዎች እና ጀዛኩሙላሁ ኸይረን ጀዛ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።